ሰላም ውድ ተከታታዮች እንኳን ወደዚህ ወደ ፕራይማቬራ ፒሲክስ ትምህርታችን እንኳን በሰላም መጣችሁ። በዛሬው ጊዜ እንግዲህ እንደምታዩት ትላልቅ ፎቆች፣ ሆስፒታሎች፣ መንገዶች፣ ፋብሪካዎች እና ሌሎች ግዙፍ ፕሮጀክቶች በተሳካ ሁኔታ እንዲጠናቀቁ ከሚረዱ ወሳኝ መሳሪያዎች የፕሮጀክት ስኬጁሊንግ መሳሪያዎች መካከል አንዱ ፕሪማቬራ ፒሲክስ ነው። ይህ ሶፍትዌር ፕሮጀክትን ከመጀመሪያው እቅድ እስከ መጨረሻው አፈጻጸም ድረስ ለመቆጣጠር፣ ጊዜን ለማስተዳደር፣ ሀብትን ለመመደብ እና የፕሮጀክት ሂደትን በትክክል ለመከታተል ያግዛል። ክሬት ከማድረግ ጀምሮ ወርክ ብሬክዳውን ስትራክቸር ክሬት እስከማድረግ አክቲቪቲ ማዘጋጀት፣ ሎጂክ ሊንኪንግ ወይም አክቲቪቲ ሊንክ ማድረግ፣ ሪሶርስ ሎዲንግ፣ ኮስት ሎዲንግ፣ ቤዝ ላይን፣ ፕሮጀክት እንዴት ነው አፕዴት የምናደርገው፣ ትራክ የምናደርገው በየጊዜው ፕሮጀክት ኮንስትራክሽን ሂደት ውስጥ ፕሮጀክታችንን እንዴት ነው አፕዴት ትራክ የምናደርገው፣ እንዴት ነው መገምገም የምንችለው የሚለውንና ሪፖርቲንግ ድረስ በተግባር እንማራለን። የፕሮጀክት ማኔጅመንት ዓለም ውስጥ ራስዎን ለማሳደግ፣ የስራ እድልዎን ለማስፋት እና በሙያው የተሻለ ደረጃ ለመድረስ ፕሪማቬራ ፒሲክስ መማር አስፈላጊ ክህሎት ነው። የተሳካ ፕሮጀክት በአጋጣሚ አይፈጠርም፣ በጥሩ እቅድ ይመራል። ጥሩ እቅድ ደግሞ በፕሪማቬራ ፒሲክስ ይጀምራል። ስለዚህ ቪዲዮውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረግን አትርሱ። አሁን ወደ ትምህርታችን እንገባለን። ይሄ የፕሪማቬራ ፒሲክስ ዳሽቦርድ ነው። እንደምታዩት እዚህ ላይ ኢፒኤስ አለን፣ ኢፒኤሶች አሉ። እንዲሁም ከኢፒኤስ ስር ደግሞ ፕሮጀክቶች አሉን፣ ክሬት የተደረጉ ፕሮጀክቶች ስንሰራባቸው የነበሩ። እንዲሁም ባይ ዲፎልት የራሱ የፕሪማቬራ ፒሲክስ ሶፍትዌር የተጫኑ ሶፍትዌሮች አሉ፣ ፕሮጀክቶች አሉ። ስለዚህ ዳሽቦርዱ ይህን ይመስላል። የመጀመሪያው ስቴፕ የሚሆነው ፕሮጀክት ክሬት ማድረግ ነው። ፕሮጀክት ክሬት ከማድረጋችን በፊት መጀመሪያ ላይ ኢፒኤስ ክሬት እናደርጋለን። ኢፒኤስ ማለት ደግሞ ፕሮጀክታችን የሚቀመጥበት ልክ እንደ ፎልደር ማለት ነው። ለምሳሌ አንድ ቪዲዮ ወይንም አንድ ፋይል ኮምፒውተራችሁ ላይ ሴቭ ለማድረግ ፎልደር ክሬት እንደምታደርጉት፣ አዲስ ፎልደር እንደምትፈጥሩት ልክ እንደዛ ኢፒኤስ ፕሪማቬራ ፒሲክስ ላይ እንደዛ አይነት ጥቅም ነው ያለው። ስለዚህ ኢፒኤስ ለመክፈት ኢንተርፕራይዝ ፕሮጀክት ስትራክቸር የሚለውን ኢንተርፕራይዝ ውስጥ እሱን እንነካለን። በዚህ መሰረት አድ ብለን ኢፒኤስ እንፈጥራለን። አድ ብለን ኢፒኤስ እንፈጥር እዚህ ጋር የሚሰጠን ኦፕሽን አለ። እዚህ ውስጥ የራሳችንን ኢፒኤስ ስም እንጠቅሳለን። ለምሳሌ እዚህ ጋር አይዲው ፕሮጀክታችን ስም ለምሳሌ ኒው ፕሮጀክት ከሆነ ኒው ፕሮጀክት እንለዋለን። ኢፒኤስ ኔም ኒው ፕሮጀክት ኢፒኤስ ማለት እንችላለን። በዚህ መልኩ ኢፒኤሳችንን ክሬት እናደርጋለን። ግን ለጊዜው እኛ ኢፒኤስ ፕሮጀክት የሚል ኢፒኤስ ስላለን ይሄ አያስፈልገንም፣ ጽፏለን ማለት ነው። ዜን በመቀጠል ፕሮጀክት ክሬት እናደርጋለን። ፕሮጀክት ክሬት ለማድረግ ፋይል የሚለው ውስጥ በመግባት ኒው የሚለውን በመጫን ፕሮጀክት እንደዚህ አይነት ዲያሎግ ቦክስ ይመጣል። ሴሌክት ኢፒኤስ ይላል። እኛ ለጊዜው ኢፒኤሳችን ቅድም ብንመርጠው ኖሮ በዛ መልኩ፣ አሁን ግን ኢፒኤሳችን ፕሮጀክትስ ነው። እሱ ስር ማድረግ ስላለበት እዚህ ጋር ያስመርጠናል ያስፈለገን ያሉን ኢፒኤሶች። ስለዚህ ፕሮጀክት የሚለውን እንመርጣለን። ዜን ፕሮጀክት አይዲ ይላል። እዚህ ጋር ፕሮጀክት አይዲ ስም ስጥ ይለኛል። ኒው ፕሮጀክት ዋን እለዋለሁ። ዜን እዚህ ጋር ደግሞ ኒው ፕሮጀክት እለዋለሁ። ፕሮጀክት ኒው ቱቶር ፕሮጀክት እለዋለሁ።
ኦር ኒው ሳምፕል ፕሮጀክት እለዋለሁ። በዚህ መልኩ ስም ከሰጠነው በኋላ ኔክስት እንላለን። ፕሮጀክቱ የሚጀምርበትና የሚያልቅበትን ቀን ምረጥ ይለኛል። እዚህ ጋር ለምሳሌ በጁን 1 ይጀምራል ብል የሚያልቀው ደግሞ ከ2 ወር በኋላ ነው ብል፣ ስለዚህ ጁን 30 አለዋለሁ። ስለዚህ በ2 ወር ውስጥ ፕሮጀክቴን አጠናቅቃለሁ የሚል እቅድ ይዤ ነው ይህን ፕሮጀክት ክሬት የማደርገው ማለት ነው። በዚህ መሰረት ኔክስት እንላለን። ስታንዳርድ ሬት እንመርጣለን። ጨረስን ማለት ነው። ፊኒሽ እንላለን። ስለዚህ ፕሮጀክታችንን ክሬት አድርገናል ማለት ነው። ያው እንደምታዩት ቀጣይ WBS ስትራክቸር ክሬት እናደርጋለን። WBS ስትራክቸር ክሬት ለማድረግ ምንድነው WBS የሚለውን ማየት ይኖርብናል። እዚህ ጋር አንድ ቢኦኪው ብናይ እዚህ ጋር WBS ስትራክቸሮችን ይሄ ሳምፕል ፕሮጀክታችን ይሄ ነው። እንግዲህ መነሻችን ይሄ ነው የሚሆነው። አንድ ነገር ማወቅ ያለብን ነገር ፕሮጀክት ስኬጁሊንግ፣ ፕሮጀክት ስኬጁል ከማድረጋችን በፊት ማወቅ ያሉብን ዶክመንቶች ይኖራሉ። መነሻ ሀሳቦች ይኖሩናል። ኮንትራክት ዶክመንት እና ስፔሲፊኬሽን እንዲሁም ቢል ኦፍ ኳንቲቲ፣ ዲዛይን፣ ፕሮዳክቲቪቲ ዳታ ሺት እና WBS ቴምፕሌት እነዚህ ፕሪማሪ ፊዚክስ ላይ ስኬጁል ለማድረግ አስፈላጊ ዶክመንቶች ናቸው። ስለዚህ ከዚህ ውስጥ አሁን ለምሳሌ ቢል ኦፍ ኳንቲቲ እዚህ ላይ ብናይ ከዚህ ውስጥ WBS ቴምፕሌታችንን ጀነሬት ማድረግ እንችላለን። WBS ማለት ለምሳሌ እዚህ ጋር ዲሞሊሽንግ ወርክ አለ። ዲሞሊሽንግ ወርክ ስር የተለያዩ የስራ ዘርፎች አሉ። ስለዚህ WBSአችን ዲሞሊሽንግ ወርክ ይሆናል። እዚህ ጋር በከለር ያስቀመጥናቸው WBS ስትራክቸር ናቸው። እነዚህን እንደዚህ እነዚህ WBS ስትራክቸሮች ናቸው። ስለዚህ ይሄ ኮፒ ብለን ለምሳሌ እዚህ ጋር ብናመጣው እነዚህ አሁን WBS ስትራክቸሮቻችን ናቸው ማለት ነው። እነዚህን WBS ስትራክቸሮች ወስደን ፕሪማቬራ ፊዚክስ ላይ እንጭናለን ማለት ነው። አሁን ለጊዜው ማኑዋል እንጠቀማለን። ስለዚህ እሱ ለማድረግ መጀመሪያ ይህን ፕሮጀክት እንከፍታለን። ኦፕን እንላለን። ከከፈትም በኋላ እንመጣና ፕሮጀክት የሚለው ውስጥ ገብተን WBS የሚለውን እንጭናለን። እንደዚህ አይነት ዳሽቦርድ ይመጣልናል። እንደምታዩት WBS የሚል ዳሽቦርድ ይመጣል። ስለዚህ በቀኝ በኩል አድ የሚለውን በመንካት አሊያም ደግሞ ራይት ክሊክ አድርገን እዚህ ላይ አድ የሚለውን በመጫን WBSአችንን ክሬት እናደርጋለን። ስለዚህ ወደዚህ እንመለስና ኤክሴላችን ላይ ሄደን ዲሞሊሽንግ ወርክ ይላል። ዲሞሊሽንግ ወርክን መተን ዲሞሊሽንግ ወርክ ብለን እንጽፋለን። በቀጣይ እንደገና አድ እናደርጋለን። ምንድን ነው ያለን? ፍሎሪንግ ኤንድ ሪሌትድ ወርክ ይላል። ፍሎሪንግ ኤንድ ሪሌትድ ወርክ በመቀጠል ዎሊንግ ወርክ አለ። ከዛ ሲሊንግ ወርክ አለ። ዎሊንግ ወርክ አለ። ሲሊንግ ወርክ ይኖረናል። በቀጣይ አልሙኒየም ወርክ እና ፔንቲንግ ወርክ በቀጣይ ይኖረናል ማለት ነው። አልሙኒየም ወርክ አለ። ፔንቲንግ ወርክ አለ።
ማኑዋል ፊድ ማድረግን መልመድ አለብን። የተለያዩ ኦፕሽኖች ቢኖሩም ኮፒ አድርገን ማምጣት ብንችልም ይሄ የተሻለው አማራጭ ነው የሚሆነው። ስለዚህ እዚህ ጋር ጨርሰናል። ደብሊውቢኤስ ስትራክቸራችንን አስገብተናል። አሁን የሃይራርኪውን ማስተካከል ነው። ቅደም ተከተሉም ስላልጠበቀ እዚህ ጋር እቺ ደብሊውቢኤስ ኮድ በትለዋን እነካታለን። አንዴ እንደምታዩት ቅደም ተከተላቸውን ጠብቀው ተቀምጠዋል ማለት ነው። በዚህ መልኩ ደብሊውቢኤስ ስትራክቸራችንን ማድረግ እንችላለን። አሁን በቀጣይ አክቲቪቲ እንዴት ነው አሳይን የምናደርገው የሚሆነው እናያለን። አክቲቪቲ ውስጥ እንገባለን። አክቲቪቲ ውስጥ ገባ ይሄው እንደምታዩት ደብሊውቢኤስ ስትራክቸራችን ተቀምጧል አንድ ላይ ከፕሮጀክታችን ጋር። ስለዚህ እዚህ ጋር ሪፍሬሽ ማድረግ አለብን። ምናልባት አፕዴት ስላላረገው ሪፍሬሽ እናደርጋለን። እንደገና ሪፍሬሽ እናደርጋለን። ምናልባት እዚህ ጋር ፊኒሽንግ ወርክ ይላል። ሪፍሬሽ ሪፍሬሽ ምናልባት እዚህ ጋር ይሆናል ማለት ነው። ተቀምጧል ኦርደሩን ጠብቆ። ስለዚህ እዚህ ጋር አሁን አክቲቪቲ አሳይን ለማድረግ ራይት ክሊክ ነክተን አድ እንላለን። በዚህ መልኩ አንድ ሮ ይመጣል። እዚህ ሮ ላይ እዚህ ጋር ያሉትን አክቲቪቲዎች ፊድ እናደርጋለን ማለት ነው። ኮንትራት ዶክመንታችን ላይ ያሉትን አክቲቪቲዎች ፊድ እናደርጋለን። ሙሉ መጻፍ አይጠበቅብንም። ለምሳሌ እችን ዲሞሊዝ ኤግዚስቲንግ ዎልስ ማለት እንችላለን። ኮፒ አድርገን ማምጣት እንችላለን ማለት ነው። እንደዚህ እያደረግን ማምጣት ይቻላል። ኦኬ እንዲህ እያደረግን ማምጣት እንችላለን። እዚህ ጋር አድ ማድረግ እንችላለን። አድ ማድረግ እንችላለን። እንዲህ አድርገን አድ ማድረግ እንችላለን ማለት ነው። እንዲህ አድርገን አድ ማድረግ የሚያስችለን ይኖራል ማለት ነው። ስለዚህ እንዲህ ያደረግን ይህንንም ኮፒ እንላለን። እዚህ ጋር መጥተን ፔስት እንላለን። ስለዚህ በዚህ መልኩ አክቲቪቲዎቻችንን ሙሉ ለሙሉ አሳይን ማድረግ እንችላለን ከደብሊውቢኤሳችን ስር ማለት ነው። ስለዚህ ይህንን ከተረዳን በቀጣይ ቪዲዮ በቀጣይ ትምህርታችን የምናያቸው ጉዳዮች የሚሆኑት ከዚህ በኋላ እንዴት ነው ካሌንደር ከስተማይዝ ማድረግ የምንችለው፣ እያንዳንዱ አክቲቪቲ እንዴት ነው ካሌንደራችንን ፊድ ማድረግ የምንችለው፣ እንዴት ነው ሊንክ ማን የምናደርገው አክቲቪቲዎችን ከምን ተነስተን ነው እንደ ፕሮጀክት ዱሬሽን አሳይን ማድረግ የምንችለው ለእያንዳንዱ አክቲቪቲ የሚለውን በቀጣይ ቪዲዮ ማሳያችሁ ይሆናል። ስለዚህ ዛሬ የተማርነው ትምህርት እዚህ ድረስ ነው። ይህ ትምህርት ለእናንተ ጠቃሚ እንደነበር ተስፋ አደርጋለሁ። ፕሪማቬራ ፒ6 አንድ ቀን ውስጥ የሚታወቅ ሶፍትዌር አይደለም። ነገር ግን በተከታታይ እየተለማመድ ነው ፕሮጀክት ማኔጅመንት ክህሎታችንን ከፍ ማድረግ እንችላለን። ጥያቄ፣ አስተያየትና ማብራሪያ የምትፈልጉት ነገር ካለ በኮመንት ክፍል ጻፉልኝ። በሚቀጥለው ትምህርት ላይ የተለያዩ ጉዳዮችን የምናነሳ ይሆናል። ቪዲዮዎቹን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ።